አሰላም አለይኩም ወራህመቱላህ ወበረካቱ። ውድ ብርቅዬ ድንቅዬ እህት ወንድሞቼ ሰላም ሰላም ብያለሁኝ። እንዴት ይዟችኋል? ጤና አፍያ ላይ ከኔ ጋር አልሐምዱሊላህ ደህና ነኝ። የዛሬ ዊሎ እስኪ ዛሬ ለምን ቤተሰቦቼን እስኪ ከነሱ ቡና አልጠጣም አልኩ። ብቻ ቡናውን ለምን ሳትቆዩ ቆልተሽ ነው ማታሳይ ነው እንዳትሉኝ። ያኔ አይመችም። አንደኛ ካሜራማን ስትሆኑ ካሜራማኑም ራሴ ነኝ። በሱ ምክንያት ነው። ይቅርታ እላችኋለሁ ቤተሰቦቼ። ዛሬ በስራዬ ምክንያት 2 ቀን እረፍት ነበርኩኝ። ፈተና ነው ፈተና ስለሆነ 2 ቀን እረፍት ነበርን። እስኪ ዛሬ ከእናንተ አንዳንድ ነገር ልገናኝ ብዬ መጣሁኝ እላችኋለሁ ቤተሰቦቼ። ምን ነው ኧረ ተው ሰብስክራይብ ላይክ እንደውም ሼር አድርጉኝ። ማሻአላ እኔ ነኝ እንጂ በየጊዜው ያልመጣሁት እንጂ እናንተ ደግሞ ማሻአላ ናችሁ። ያበረታታችሁኝ አስተያየታችሁን ወላሂ ማሻአላ ጀዛችሁ አላህ ይክፈላችሁ። እኔ አሁንም ጨማምሬ የምነግራችሁ ነገር ወላሂ እናንተ የመሰላ ውድ እህት ወንድሞቼን ስላገኘሁ በጣም ደስ ብሎኛል። ቤተሰቦቼ ያለነው ስደት ነው። አገር ለመግባት እናስባለን። ውጭውን ሰው አገር ሰው ነው። አገራችን በሰላም አላህ ያስገባን፣ ለሀገራችን ያብቃን። ምቀኝነትና ሸረኝነት አላህ ይጠብቀን። መልካም መስሎ ተጠጉን ክፉዎች አላህ ይሰትረን እላችኋለሁኝ ቤተሰቦቼ። አማርኛው ማለት ነው ወላሂ አላቅበትም እኮ ዝም ብዬ ነው ከላስ። አረ ራሴ ያውቃለሁኝ እችላለሁኝ ብዬ ነው ድፍረት ራሴ ሰጣሁኝ እላችኋለሁኝ። እንጠጣ ቡናውም የጠጣው ነው። ልጆቼም አልተነሱልኝም አላ በቤት ያሉም ልጆች ጾመኛ ናቸው ዛሬ እላችኋለሁኝ። እንዴት ይዟችኋል? ጤና አፍያ፣ አብሽሩ፣ በርቱ፣ ጠንክሩ። ጊዜያችን አላህ በሎና በሆነው ነገር ጊዜያችን አላህ በረካ ያለውን ጊዜ አላህ ያርግልን። አላህ ከኸይረኛው ርዝቅ ያልተቋረጠው ርዝቅ አቶ የተቀመጡት እህቶቼ ይሄ መልእክቱ ለነሱ ነው። ወላሂ ያልፋል ኢንሻአላህ፣ የሆነ ቀንማ ያልፋል። አብሽሩ፣ በርቱ፣ ጠንክሩ እላችኋለሁኝ። አላህ የሚወደው ነው የሚፈትነው፣ የማይወደው እኮ አይፈትነውም እላችኋለሁኝ። ፈተናው አታምጣብን ሳይሆን መውጫውን ይዘህ ነው የሚባለው። በርቱ፣ ጠንክሩ። ይሄም ጊዜ ያልፍልናል። አገራችንም ገብተን በአገራችንም በደስታ የምናሳልፍበት ጊዜ በቅርብ አላህ ያደርግልናል። እናንተ ደግሞ ተስፋ እንዳትቆርጡ ጠንከሩ በሉ። ኢንሻአላህ በአላህ ፍቃድ ካለ ማለት ነው። ወላሂ ትንሽ ነው፣ ማንኛውም ነገር እንደርስበታለን። አላህ ከሰጣን ሙሉ አፍያችን አልሐምዱሊላህ ካላን አይጨመሩም እኮ። ስለዛ ባለንን ተበቃክተን አላህን አልሐምዱሊላህ ካን ነው ወላሂ ራህመቱን ይጨምርልናል እንጂ አይቀንስብንም። ስለዛ አብሽሩ፣ በርቱ። ወዳጅውን ከፈተነው ባሪያ አላህ ያርገን። በርቱ እላችኋለሁኝ። ወላሂ ኢንሻአላህ ማያልፍ ቀን የለም፣ ያልፋል እላችኋለሁኝ። ስንቱ የአልጋ ቁራኛ ሆኖ በአልጋ አፍያውን አጥቶ ሚንከራተታል። ሱብሃንአላህ። እኛ ደግሞ ጤናችን አፍያችን ይዘን ኢንሻአላህ የኖርን ነው። እሱ ያልበቃን ለኛ ምን ሊበቃን ነው ቤተሰቦቼ? ስለዛ ራሳችሁ በራሳችሁ አዝናኑ ባላችሁ ነገር። ወላሂ ደስተኛ ለመሆን ሞክሩ። ለውጥቀት ቦታ እንዳሰጡ ምንም አላስ ቆፍጣን በሉ። አላህ ያግዛችሁ። ጊዜ ለወሬ ጊዜ እንዳሰጡ ባላችሁ አቅም
አንደኛ ሚዲያውን ስትመጡ ማለት ነው። ሚዲያ አሁን ከመምጣቴ አንደኛ የለመድኩትና የተደሰትኩበት ነገር ቢኖር ምንድን መሰላችሁ? ሚዲያ ከመጣችሁ ከላስ ሁሉን ነገር ጠንሻችሁ ነው መምጣት ያለባችሁ። ነቃፊውም ደጋፊውም እንደምታገኙ እናንተ ለራሳችሁ ብላችሁ ራሳችሁ ሰትራችሁ የሌላችሁ ምንነት አታምጡ። ስለዛ ባላችሁ አቅም በራሳችሁ የራሳችሁ ኮንፊደንት ካላችሁ ከላስ ምንም ወላሂ ተበቃክተሽ ራስሽ በራስሽ የማንንም ላብ ካልደረሰብሽ ምንም ውጥቀት የለብሽ። እህቴ አብሽሬ ኢንሻአላህ ያልፍልናል እላችኋለሁኝ። ያኔ በቃ አንዳንድ ነገር ለራሴ ሚዲያ መጣው ማለት እንኳን መጣውኝ አልኩኝ። አንዳንድ ነገር ይላለሁኝ ወላሂ ከላስ ምንም በቃ እኔ እስካሁን የምኖረው ለሰው ስልን ነው የምኖረው የነበረው። ሰው ምን ይለኛል? ሰው እንደዛ ለሰው ምቾት ብቻ ነው ለመኖር ምን አስበው ራሴን ጥዬ ማለት ነው። በቃ ያኔ ሚዲያው ሰው ስትሆኑ ብዙ ነገር ትለምዳላችሁ። ቤተሰቦቼ አብሽሮ በርቱ፣ ጠንክሮ እላችኋለሁኝ። እናንተን የሚያደናቅፍ ነገር እኮ አይጠፋም። እኔ እንደ ራሴ ማለት ነው። ማን ስልኩ ጮኸብኝ። እንቅፋት እናጠም እኮ ግን እንቅፋትን መቃቆም የመሰለ ነገር የለም። ኋላስ በእናንተ ነገር እንቅፋት የሆነ ይኖራል ያ ሰው። እናንተ ደግሞ ወደፊት መሄዳችሁ እንዳዘነጉ በኮመንትም የሆነ ነገር በቃ ያኔ ወዘተ ያኔ አይጠፋም። ስለዛ እናንተ ደግሞ አብሽሩ፣ በርቱ የኔ እንቁ ቤተሰቦች። እኔን ወዳችሁ የኔ ደስታ ስለሚያስደስታችሁ የእናንተም ደስታ እኔን እንደሚያስደስተኝ ወላሂ ከልቤ ነው የምላመሰግናችሁ። ኑሩልኝ። ወላሂ የሰው ደስታ ማያስደስተው ሸይጣንና ሸይጣን ብቻ ነው። አብሽሩ፣ ፈታ በሉ አለሁኝ። ባለኝ ሰዓት ይመጣለሁኝ፣ ይዘይራችኋለሁኝ። አላህ ይጠብቃችሁ። አላህ ከናንተ ይሁን። ወሰላም አለይኩም ወራህመቱላህ ወበረካቱ። ማን እንደ እናት መውደድን ተላብሳ ፍቅርን የደረበች መሳይ ታጣላት ከሁሉም በላይ ነች። ፊደል የማይገልጻት ከቋንቋ ከፍታ መች ተከፍሎ ያልቃል የእናት ውለታ። ለተራበው ሆዱ እጁ አይኗን ለሚያየው የሚራራ እንጀቷ የሚንሰፈሰፈው ቁራሽ ጉርሻ ጠፍቶ የለኝም ከማለት ወደ ኋላ አትልም ልቧንም ለመስጠት። እማ አንቺ እኮ ማጀቷ ቢራቆት ብታጣ ከእጇ ትሞታለች እንጂ አትጥልም ልጇ። በኑሮ ተዳክማ መቆም ቢሳናትም ልጆቿን ለማኖር እሳት ውስጥ ከመግባት ወደ ኋላ አትልም። እማዬ አላህ ሀያታቸውን ያርዝምልን ያ ረብ እናቶቻችንን። አላሁመ አሚን ያ